ወርወር ሲል አይኔ ካይኑ ኔቪን ሰረቅ አርጎ ሲያይ ድንገት ልጁን በማየቴ ውይ አዘነግጥኩሽ አይደል? በጣም ይቅርታ። አረ ችግር የለውም ግን በሰላም ነው? አረ በሰላም ነው። እያለፍኩኝ ድምጽሽ ስቦኝ የመጣሁት እና ድምጽሽ ያምራል እያልከኝ ነው? አዎ ያምራል። ምን ነው ተብለሽ አታውቂም? አረ አውቃለሁ ግን አሁን ደስ ብሎኝ ነው። ግን ማዘር ድምጿ የሚያምር ልጅ እንዳላት አልነገረችኝም። እሱማ ምን ብላ ትነግርሃለች? አዎ እሱማ ልክ ነሽ። ግን ስራ እየሄድኩኝ ነውና እና አስከብር ልሸኝ? እሺ ደስ ይለኛል። ግን ሁሌ እንዲህ ነህ? እንዴት? ዝምተኛ ምናምን? ምን ላድርገው ተፈጥሮ ነው። እሺ በቃ እኔ ልመለስ አይደል? እሺ በቃ ቻው። መልካም ቀን። ምን አባትሽ እየሰራሽ ነበር አንቺ? እኔ አረ ምን ከአዲስ ተከራይ ስርስር የምትይው ምንድነው? አረ ማሚ በቃ ለመግባባት ብዬ ነው። ካዝናናውስ ቆየሁ አይደል? ቆይ ዞር በይ አንቺ። ለምን ምንድነውብርሽ? ባክሽ ማሚ ልመታኝ ነበር የራሽ ጉዳይ። ስታስጠልች ምናለት ምን አድርጋ ነው ማሚ? ከአዲስ ተከራይ ጋር እየተለፋደደች አገኘኋት። ታዲያ ምን ችግር አለው? ቤቱን በዛው ታላምደው። የእሷ ያዘጋጀው ዱላ ላንቺን ላላሳርፈው። አርፈሽ ውጪ። አረ እኔ ምን አግብቶኝ? እሷ ላይ እንደጀመርሽ እሷ ላይ ጨርሹ። ቆይ ሁለትሽና ቆልፌ ካላሳበድኩሽ